ለምን ምንድነው ተጨማሪ የምሰራውን ስራ እንደ ዋና ስራሽ ትሰሪዋለሽ ብላችሁ ብዙዎቻችሁ ለምጠይቁኝ ጥያቄ እኔ 9 to 5 ሰራለሁ። አሁንም ሰራለሁ። እሱን ለማቆም ነው እየታገልኩኝ ያለሁት እና የራሴን ስራ ጀስት ሳይድ ሀስሌን አሰሜን ኮርስ ለማድረግ ነው እየታገልኩ ያለሁት። ግን የመጀመሪያው ግን ይሄን ቢዝነስ ስቀላቀል የነበረኝ አላማ 9 to 5 ስጀምር አሰ ፕላን ቢ እቤቴ ውስጥ አን ኤክስትራ ኢንካም ለማምጣት እቤቴን ሳለቅ ልጆቼን እያሳደግኩኝ ተጨማሪ ካፕል ኦፍ ታውዘንድ ቤት ውስጥ ቢመጣ ይረዳናል በሚል ሴንስ ነበር የገባሁት። ግን ከገባሁ በኋላ ነገሮች ሁሉ ተቀየሩ። ምክንያቱም ካፕል ኦፍ ታውዘንድ የገባሁት ራሴ ላይ ግን ብዙ ነገር እንድሰራ ስለረዳኝ፣ የመጀመሪያው ራሴ ላይ ኮንፊደንስ ማዳበር ነው ያገኘሁት። ማለት ዛሬ ሀና ደፍራ የምታወጣው ይሄን ቢዝነስ ስለተማርኩኝ ነው። ትናንትና ቢዝነሱን ስቀላቀለ የመጀመሪያ ኢንተርቪው ስታረግ ያየኋትን ልጅ እኔ ኢንተርቪው ማድረግ ግዴታ ከሆነ እዚህ ቢዝነስ ውስጥ አልገባም ብዬ ነበር የገባሁት። ግን ኢንተርቪው ማድረግ ግዴታ አይደለም። ቢዝነሱ ሪኳየር የሚያደርገው የ2 ደቂቃ ወይ 3 ደቂቃ ወይ ደግሞ ሜሴጅ አድ መስራት ነው። እኔ በነበርኩበት ጊዜ ፌስለስ አልነበረም። አሁን ግን ኢቨን ፌስ ለፊታችሁን ሳታሳዩ አድ መስራት የምትችሉበት ዘመኑ ባመጣው ቴክኖሎጂ በመጠቀም ብዙ ነገሮች ማድረግ ይቻላል። ያኔ እኔ ስንጀምር ይሄ ነገር አልነበረም። ግን ያኔ ምናምን ሜሴጅ አድ ነበር ወይንም ደግሞ 2 minutes or 3 minutes አድ መስራት ግዴታ ነበር ያለችኝ እና 2 minutes አዝንዲያ እና 12 ዓመት ተመረሽ በእንግሊዘኛም ሳይሆን በቋንቋሽ አድቨርቲዝመንት የምታውቂውን ነገር ለሰዎች ሼር ማድረግ ነው። ምክንያቱም ልጅቷ ኢንተርቪው ስታደርግ ነው ያየኋት እንጂ ምን አይታ ምን ብላ እንደገባች አላውቅም። የመጀመሪያ ነገር ስለ ቢዝነሱ ተረዳሁኝ። 90 ደቂቃ ዌቢናሩን በመከታተል እዛ ላይ ሙሉ ኢንፎርሜሽን ስለማይሰጥ ወደ ሁለተኛው ስቴፕ ሄድኩ። ሁለተኛው ስቴፕ 149 ብር መክፈል ነው። እሱም በአንድ ወር ጊዜ ውስጥ ሪፈንድ ይሆናል። እኔ አይ ዶንት ዋንት ይሄን ቢዝነስ መጀመር አልፈልግም ካልኩኝ ሪፈንድ ማድረግ እችላለሁ። ግን 149 ብር ስከፍል ካምፓኒው ከማን ጋር እንደምሰራ ኮሚሽኑ ከምን ተነስቶ ምን ጥግ እንደሚያደርሰኝ ከዛ ደግሞ ምን አይነት ፕሮዳክት ነው ያለው ፕሮዳክቱ 1 2 3 ማክሲመም ቱ ዘ ሚኒመም ኮሚሽን የማገኝበትን ፖሲቢሊቲ የያዘ ሙሉ ኢንፎርሜሽን አገኘው። ከዛ ሀና ምን ይጠበቅብሻል የሚለውንም ለራሴ ሪሰርች ሰራሁ። ምክንያቱም ኢትስ ኖት አ ሼር ሆልደር። ስለዚህ ከኔ የሚጠበቀውን ነገር ደግሞ ማወቅ ነበረብኝ። ከኔ የሚጠበቀው ሚኒመም 2 or 3 hours ቁጭ ብሎ መማር ያስፈልጋል። ቁጭ ብሎ ዴዲኬት ሆኖ የሚጠበቀው ስቴፕ የሆኑትን ስቴፕ ባይ ስቴፕ የሆኑ ትሬኒንጎችን መውሰድ ኮቸብል መሆን ይጠበቅብኝ ነበር። ስለዚህ ያንን አድርጌ ዛሬ ትናንት ኢንተርቪው አላረግም ያለችዋ ሀና ራሷ ላይ ሰርታ ወይም ራሴ ላይ ምንድነው አዳብሬ ነው የሚባለው ቢዝነስ ራሴን አጎልብቼ ማይንድ ሽፍቴን አምጥቼ ለሰዎች ይሄ ቢዝነስ ማለት ይሄ ነው ብዬ ማስረዳት የምችልበትን አቅም አገኘሁኝ ማለት ነው። ስለዚህ ምን ሰጠኝ ይሄ ቢዝነስ አይደለ? መጀመሪያ ሳይድ ሀስል ናይ ካፕል ኦፍ ታውዘንድ ብዬ ገባሁ። ግን አይ ቢውልድ ማይሰልፍ ራሴን ዳብር ረዳኝ፣ ኮንፊደንስ ሰጠኝ፣ ማውራት የምችልበት ማውቀውን ነገር ለሰዎች ማስረዳት የምችልበትን ምን ፖዚቲቭ የሆነ ማይንድ ሴታፕ አመጣሁኝ። ስለዚህ ይህንን ቢዝነስ አሰሜኝ ነገር የምሰራው ለልጆቼ ደግሞ ማትረፍ ስለምፈልግ ኢትስ ሌጋሲ የሚታው ቢዝነስ ስለሆነ እኔ ባልፍ ለልጆቼ መተው የምችለው ነገር ስለሆነ ስለዚህ ለምን ለምትሉኝ ሰዎች ራሴ ላይ ያመጣሁትን ኮንፊደንስ ለብዙ እናቶች ይረዳል ብዬ ብዙ እናቶች ቤታቸው ውስጥ ቁጭ ብሏል ወይንም ደግሞ እንደኔ 9 to 5 እየሰሩ አን ኤክስትራ ኢንካም ቤታቸው ማምጣት ይፈልጋሉ። ኤክስትራ ኢንካምን ብትፈልጉ ነፃነታችሁን ማወጅ ብትፈልጉ ራሳችሁን ማጎልበት መልካም ነገር መስራት ኮንፊደንስ ማዳበር ብዙ ነገር ራሳችሁ ላይ መቀየር የምትፈልጉ ከሆነ ኑ አብረን እንስራ። ሳይን አፕ አድርጉላለሁ። አመሰግናለሁ።